ድርሳነ ዑራኤል ዘሐምሌ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና አማላጅነቱ ለዘላለሙ ከወዳጆቹ ጋር ይሁንና በሐምሌ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። የቅዱስ ዑራኤል የድርሳኑ መጽሐፍ የእነዚህን ቅዱሳን ክብራቸውን እንደተናገረ የአግብአ ጽዮን በነገሰ በአምስተኛው ዓመተ መንግስቱ ደብረ ሊባኖስንና ደብረ ብስራትን ጎበኛቸው አከበራቸውም። ከዚህ በኋላ የንጉሱ የይኩኖ አምላክ ልጅ አምደ ጽዮን ነገሰና የኢትዮጵያን ምድር ከጠረፍ እስከ ጠረፍ አንድ አድርጎ ገዛ። በዚያን ወራት ስሙ ያዕቆብ የተባለ ጳጳስ ወጣና ቅዱሳን መነኮሳት ከሆኑት ከአባ ተክለ ሃይማኖት ልጆች 12ቱን መርጦ በሸዋና በዳሞት ምድር 12 ክፍል ተከፍለው እንደ ክርስቶስ ሐዋርያት የወንጌልን ሕግ እንዲያስተምሩ አደረጋቸው። ስማቸውና ሀገረ ስብከታቸውም እንደሚከተለው ነው። የደብረ ሊባኖሱና የግራሪያው አባ ፊልጶስ፣ የተጉለቱና የወረቡ አባ አኖሪዎስ፣ የመርሃ ቤቴውና የመንዙ የሰማርቱ መርቆሪዎስና የፈጠጋሩ ማትያስ፣ የጽላልሹ ታዲዮስና የደዋሮው ተስፋ ሕፃን፣ የወንጁና የጎጎቱ የጉራጌውም አገር ኢዮስያስና የአናርዕት አገር ዮሴፍ፣ የዳሞቱ መድኃኒነ እግዚእና የወገጉ ሳሙኤል፣ የጊቤ ገብረ ክርስቶስ ናቸው። እነዚህ ቅዱሳን ሸዋንና ጉራጌን፣ አርዕትና ዳሞትን ከ12 ክፍል ተከፋፍለው እንደ ሐዋርያት የክርስቶስን ሃይማኖትና የወንጌልን ቃል በንጉሱ አምደ ጽዮን ዘመነ መንግስት አስተማሩ። የዚህም የንጉሱ የስሙ ምልክት በቅዱስ ዑራኤል ድርሳን መጽሐፍ አ ተብሎ ተጽፎ ይገኛል። ከዚህ በኋላ ዳግማዊ ዳዊት ማለትም ሁለተኛው ስሙ ዳግማዊ ቆስጠንጢኖስ የተባለ ንዋየ ማርያም ነገሰ። ይኸውም ሃይማኖቱ የቀና አምላክን የወለደች እመቤታችን ድንግል ማርያምን የሚወድ ነበር። እሱም ወንጌላዊው ዮሐንስ የሳላቸውን የእመቤታችንን ስዕሎች ከኢየሩሳሌም አስመጣ። አንዲቱን ስዕል ቅዱስ ዑራኤል በአምላካችን ደም በቀደሳት ጀብላ በምትባል ቦታ በጎጃም አስቀመጣት። ሁለተኛዋን በደብረ ወርቅ፣ ሦስተኛዋንም በሐይቅ ውስጥ አኖራቸው። ወንጌላዊው ዮሐንስ የሳለው የዑራኤልን ስዕል ግን በከተማው ውስጥ በወርቅ ግምጃ በተሰራ ድንኳን ውስጥ ከሱ ጋር አኖረው። የጌታችንን የቀይ ግምጃ ልብሱን ግን ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳት በአምባሰል ሀገር በደብረ ነገሥት ደብር ውስጥ አስቀመጠው። ያንንም ደብር ከከበሩት አድባራት ሁሉ ይልቅ የእሱን ክብር ከፍ ከፍ አደረገ። ስሙንም ደብረ ከርቤ ብሎ ሰየመው። በዘመኑም ከኢየሩሳሌምና ከሶርያ ሀገር ብዙዎች ቅዱሳት መጻሕፍት መጡ። ዳግመኛም በምስር ውስጥ ከምትሆን ከማዕልቃ ሀገር መጽሐፈ ግብረ ሕማማትና ሃይማኖተ አበው እንዲሁም አምላክን የወለደች የእመቤታችን የድንግል ማርያም የድርሳኗን ዜና የሚያበስር መጽሐፍትና አልሃቀ ፋሩ ከሚባል ከልጅዋ ተአምር ጋር መጣ። ይህም ተረፈ ወንጌል ማለት ነው። ሦስተኛም የአንቀጹ ቁጥር 49 ከንዑሳን ምዕራፎቹ ጋር 369 የሆነ የጌታችን የኢየሱስ ክርስቶስ መጽሐፈ ኪዳኑ ጭምር መጡ። አራተኛ አምላክን የወለደች የእመቤታችን የድንግል ማርያም የተአምራቶቿ መጽሐፍት ቁጥር 367 የሆነ ከጥልጥልያው ከዴስቅዮስም ዘንድ ቁጥሩ 900 የሆነ ከእንጦንዮስ ደብር መጣ። አምስተኛም ስምዖን አምዳዊና ኤፍሬም ጌታችን አምላካችን ኢየሱስ ክርስቶስ ከአባቱ ከአብና ከመንፈስ ቅዱስ ጋር በአነዋወሩ አንድነት ያለው መሆኑን የሚያስረዳ በቀናች ሃይማኖት የደረሱት መጽሐፍት። ስድስተኛ የአንቀጹ ቁጥር 344 የሆነ ኤፍሬም የደረሰው የምስጋና መጽሐፍ እና የሳዊሮስ መጽሐፍ፣ የቂሳርያው የባስልዮስ መጽሐፍ፣ የያዕቆብ ዘስሩግና የያዕቆብ ዘንጽቢንም መጽሐፍ፣ የእስክንድርያው አባ ጌርሎስና የአንጾኪያው አባ ዘካርያስ አምላክን ስለወለደች ስለ ድንግል ማርያም በነፍስ በሥጋ ድንግል መሆኗን የሚያስረዳና ስለ ቀናች ሃይማኖት እንደ ኤፍሬም የደረሱት። ሰባተኛ የአምላክን እናት በዓል እንደ ልጇ በዓል የሚከበርበትንና የዕለተ ሰንበትን የክብሯን ሁኔታ የሚያስረዳውን መጽሐፍ ከመጽሐፍት ሁሉ በላይ አድርጎ በደብረ ከርቤ ውስጥ አስቀመጣቸው። ይህ ንጉሥ ኢትዮጵያንና ግብፅን ከኢየሩሳሌም ጋር አንድ አድርጎ ገዝቷቸዋል። በዚያን ዘመን ከእሱ ጋር የነበሩ ቅዱሳን ሁለተኛ ስሙ ሰላማ ተብሎ የተሰየመ ጳጳስ አባ ፊቅጦርና የወገጉ አባ ሳሙኤል፣ ሦስተኛ የዋሊባው አባ ሳሙኤል፣ አራተኛ የሽግላውና የዋሊባው አባ ጊዮርጊስ ናቸው። በሱ ዘመን በቅዱስ ዑራኤል ጸሎት ሀገራችን ኢትዮጵያ በቀናች ሃይማኖት ማለት በተዋህዶ ሃይማኖት አበራች። ይህም ንጉሥ በእንደዚህ ያለ ደግ ሥራ ሳለ በሰላም አርፎ ወደማያረጅና ወደማይጠፋ ዘለዓለማዊ ሕይወት ሄደ። ከዚህ በኋላ ልጁ ይስሐቅ ነገሰና ስመ መንግስቱ ውድማ አርዕድ ተባለ። አባቱ መንፈሳዊ እንደሆነ እሱም ደግሞ መንፈሳዊ ሆነ። በሸዋ ክፍለ ሀገር በተጉለት ውስጥ በደጋው ክፍል
አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ታላቅ ቤተ ክርስቲያን ከሰራ በኋላ እንዲሁ በዚሁ ሀገር ውስጥ የቅዱስ ሚካኤልን ቤተ ክርስቲያን ሰራ። ዳግመኛም ወደ ጎጃም ሄደና የፊተኛውን አፍርሶ በታቦተ ቅዱስ ጊዮርጊስ ስም ታላቅ ቤተ ክርስቲያን ሰራ። ስሟንም የደገዋ ደብረ ዲማህ ብሎ ሰየማት፣ አከበራት፣ ከፍ ከፍም አደረጋት። የቅዱስ ጊዮርጊስ ገድሉ ከአረብ ወደ ግዕዝ የተተረጎመው በሱ ዘመን ሲሆን የመጽሐፈ ገድሉ አመጣጥ ግን በአባቱ ዘመነ መንግስት የብበው አገረ ጳጳስ በሚሆን በቅዱስ ጊዮርጊስ ቦታ በአባ ሚካኤል እጅ ነው። የመላእክት አለቃ በሚሆን በቅዱስ ዑራኤል የድርሳን መጽሐፍ ውስጥ የስሙ ምልክት ይህ ተብሎ የተጻፈው ቃል ተፈጸመ። ይህም ንጉሥ በሰላም አረፈና ወደ ሰማያዊ የሕይወት አገር ገባ። ከዚህ በኋላ ወንድሙ እንድርያስ ነገሰ። ስመ መንግስቱም የቀናች ሃይማኖትን በማደሱ ሁለተኛው ስሙ ቴዎዶስዮስ፣ ሦስተኛም ስመ መንግስቱ ኡዲማ አርዕድ ተባለ። ይህም ንጉሥ 40 ዘመን በሰላም ነገሰ። በዘመነ መንግስቱ የአቡነ ተክለ ሃይማኖትን አጽም ወደ ሌላ ቦታ አዛወረና ከመቃብሩ ላይ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በወርቅና በብር አስጊጦ ታላቅ የሆነ ቤተ ክርስቲያንን ሰራ። መነኮሳቱን ወይም ካህናቱን መቃብሩን ከታቦተ ማርያም ጋር በወርቅ ጥና እንዲሁም በዕፀ መስቀልና በእብነ በረድ አረንጓዴም አይነት በሆነ ዕንቁ ከተሰራ የወርቅ መስቀል ይዘው እንዲያጥኑ፣ ዳግመኛም እንደ ፀሐይ ብርሃን ውበት የሚሰጡ ነጭ ዕንቁ በሆነ በብርሌና ቢጫ አይነት በሆነ በአጶሮጊዮን ዕንቁ በተሰራ የወርቅ ጥና እንዲያጥኑ አዘዛቸው። በሱ ዘመነ መንግስት አባታችን አባ ገብረ መንፈስ ቅዱስ አረፈና በደብረ ዝቋላ 5 አብያተ ክርስቲያናትን አሰራ። አንዱን በጌታችን በኢየሱስ ክርስቶስ በታቦተ መድኃኔ ዓለም ስም ሲሆን የዚህን ክብረ በዓል ጥቅምት 27 ቀንና ታኅሳስ 29 ቀን እንዲከበር አደረገ። የአባታችን የአባ ገብረ መንፈስ ቅዱስ ልደት ጌታችን ኢየሱስ ክርስቶስ በተወለደበት ዕለት ስለሆነ በዚሁ ዕለት እንዲከበር አደረገ። ዳግመኛም ጌታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን በጾም ወራት ስለሆነና የአባታችን የገብረ መንፈስ ቅዱስም ዕረፍቱ መጋቢት 5 ቀን ስለሆነ በዚሁ ፈንታ ክብረ በዓላቸው ጥቅምት 5 ቀንና 27 ቀን እንዲከበር አደረገ። ሁለተኛይቱን በእመቤታችን በድንግል ማርያም ስም፣ ሦስተኛይቱን በጴጥሮስና በጳውሎስ ስም ሰይሞ በዓሉ ሐምሌ 5 ቀን እንዲከበር አደረገ። አራተኛይቱንም ቤተ ክርስቲያን በቅዱስ ሚካኤል ስም ሰይሞ በዓሉን ኅዳር 12 ቀን እንዲከበር አደረገ። አምስተኛይቱንም ቤተ ክርስቲያን በቅዱስ ገብርኤል ስም ሰይሞ ታኅሳስ 19 ቀን እንዲከበር አደረገ። እንግዲህ በዝቋላ ደብር እንዲከበሩ ያደረጋቸው በዓላት እነዚህ ናቸው። ዳግመኛም ቅዱስ ዑራኤል ደብረ ዝቋላን በጌታችን በኢየሱስ ክርስቶስ ደም የባረካት መጋቢት 27 ቀን ሲሆን የበዓሉ አከባበር ለምን ተዛወረ የሚሉ ቢኖሩ ይህ የሆነበት ምክንያት በዓሉ በጾም ወራት ስለዋለ ነው። የክርስቶስ የጾሙ ወራት የሐዘን፣ የጸሎትና የቀኖና ጊዜ ስለሆነ ልዩ ልዩ ምግቦችን አብዝቶ መመገብና በብዙ መደሰት ስለማይገባ ነው። ስለዚህም ንጉሡ እንድርያስ የመጋቢት 27 ቀን በጾምና በጸሎት ብቻ እንዲታሰብ ወስኖ ይህ ታላቅ በዓል በፍጹም ደስታ ጥቅምት 27 ቀን እንዲከበር አደረገ እንላቸዋለን። የደብረ ዝቋላ ቤተ ክርስቲያን በተባረከች ጊዜ ጌታችን ኢየሱስ ክርስቶስ ከእናቱና ከቅዱሳን መላእክት ጋር ተገለጸ። ነውር ነቀፋ የሌለበትን መሥዋዕት ጌታችን ተቀበለ። ንጉሡ እንድርያስም በተመረጡ በካህናት እጅ ሥጋውን ደሙን ተቀበለ። በቅዱስ ዑራኤል የድርሳን መጽሐፍ ውስጥ የስሙ ምልክት ይነግሣል ተብሎ የተነገረው ቃል ተፈጸመ። ይህም ንጉሥ በደብረ ይረር ሳለ ከዚህ ከአላፊው ዓለም በሰላም አረፈና በደብረ ዝቋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ተቀበረ። ለዘላለሙ ወደማያልፈው ደስታ ካለበት ወደ ገነት ገባ።